በኬንያ በኡጋንዳ ከተለያዩ ሀገራት ሆነው ኢትዮጵያውያን ወደ አሜሪካ ለመምጣት በሪፊጂ ማለትም በዩኤንኤችሲአር በኩል ብዙ ሰዎች ወደ አሜሪካ መምጣትን የሚጣበቁ ፕሮሰስ ጀመሩ ሰዎች አሉ። ከሪፊጂ ጋር ተያይዞስ በ2026 ምን እንጠብቅ? 2026 ላይ በዌልካም ኮርፕስ ኤንድ ኤኒ አዘር ሪፊጂ ስታተስ ውስጥ ወደ አሜሪካ ለመምጣት የሚያስቡ ሰዎች ብዙ ተስፋ ያላቸው አይመስለኝም። ሪፊጂን የመገደብ እንቅስቃሴ ነው ያለው። ሪሴትልመንት የሚከፈት አይመስለኝም። እዚህ ላይ ጥሩ ዜና ያለን አይመስለኝም። ከሳውዝ አፍሪካነስ የሚባሉትን ነጮች ብቻ ነው 7000 አካባቢ የሚሆኑትን የትራምፕ አድሚኒስትሬሽን በ2005 የተቀበለው። ለነሱ ክፍት ሊሆን ይችላል። እንደገና ከአውሮፓ በሪፊጂ በተለይ በፍሪደም ኦፍ ስፒች ላይ ገደብ የተጣለብን ሰዎች ናቸው ብለው የሚያስቡ ሰዎች እና በአብዛኛው እንግዲህ ኮኬዥያን የሆኑ ሰዎች ወደ አሜሪካ የሚመጡ ከሆነ ምናልባት እነሱን በሪፊጂ ሪሴትል ሊያደርጓቸው ይችላሉ። ከዛ ውጭ ግን ከሶስተኛው ዓለም በተለምዶ ከሚባሉት ሀገራት ሪፊጂን አንጠብቅም። በፋሚሊ ቤዝድ ሆነ በሌሎች የኢሚግሬሽን ታይፖች ወደ አሜሪካ የሚመጡትም ስትሪክት የሆነ ቬቲንግ ይጠብቁ። ምሳሌ የወንጀል ሪከርዳቸውን በደንብ ከ5 ዓመት በላይ እንዲያሳዩ ሊጠየቁ ይችላሉ። ሶሻል ሚዲያቸውን እንዲገልጡ ሊጠየቁ ይችላሉ። ከዛ በተጨማሪም ከዚህ በፊት ትራቨል ካረጉ እነዛንም አስመልክቶ ኤክስትሪም የሆነ ቬቲንግ ፕሮሰስ ኤንድ ሴኩሪቲ ክሊራንስ ሊጠየቅ ይችላል በኤስሲአይኤስ ማለት ነው። እነዚህን